ኃላፊነት አትወስድም። ኮሜንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣ ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ የምትናገረው እኮ ማን ውክልና ሰጣት? ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረቻት ድረስ ኢክሩም ቪዲዮ መስራት ድምፅ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምፅ አልሆንሽም ማሬ ቱቱ? እኔ ለምን ድምፅ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት፣ መተት አላሰራችብኝ፣ እባካችሁ ፈጥራችሁ እኔ ያላልኩትን አታውሩ ብለሽ ለምን ድምፅ አልሆንሻትም? ምክንያቱም ይህ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ለምን አልሰራሽም ስራት? እሷ ምን ለማኝ ስባል ቪዲዮ አልሰራችልኝ። ለማኝ ስባል ሳሪ ወጣ ለማኝ የሆነ የምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩ እውነት አስመሰለው። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮመንታተሮች ከሆኑ የሰደቧችሁ የሰው እድል ወሰዳችሁ። ደግሞ ኮመንታተሮቹን ልክልካቸውን መንገር፣ ሱመያ የምትባሏን ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ ይለጥፈው ሊናገር ይችላል። እኔ ምንም ሳልለው ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም አይነት ማስረጃ የለም። ልጅቷ ሀቀኛ ብትሆን ሲጀመር ስንት ሼር ተደረገላት ትመጣ ነበር። ሱማያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጠፋ ቪዲዮ የሰራችው እንጂ ሀቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች አልሰጠቻትም ትናገር እንጂ በኮመንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ይህ ትክክል አይደለም። የሰለጠነ ሰው ኮመንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮመንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮመንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮመንታተር አድርጌ አይደለም። አሁን እኛ ላይቭ ስንገባ ሳሪ ጋር ለጠፉ ይሰድቧታል አይደለም? እኛ ልክ ይገቡና እድሏን ቀማቸዋት። ያ ስለምንድን ነው ማዕዚ ላለው እኔ እውነት የኢክራምን እድል እኛ ወስደንባት ነው? እውነት ኢክራም እኛ እንደዚሁና